የኔ ሃይማኖት ፐርፌክት ነው። አዎ ፐርፌክት ነው ያንተ ሃይማኖት። የኔም ሃይማኖት እኮ ፐርፌክት ነው። የእናንተና ሃይማኖትም ፐርፌክት ነው። ይህች ሀገር ውስጥ ሌላ ችግር መፍጠር ያለው ችግር እንኳን ሳንፈታ ሌላ ችግር አጨምሩ። ተወዳደሩ፣ የስልጣኔ ምልክት ነው። ተደባደቡ፣ ብቃት ያለው ሰው ያሸንፍ፣ ያ ሌላ ጉዳይ ነው። ቃላት ተጠንቀቁ። እንደዚህ ሚሉ ሰዎች እውቀት ያንሳቸዋል። ባይዘው ለማስተማር ለእንትና መልስ ብለህ አይደለም ማስተማር ያለብህ እምነትን ነው ማስተማር ያለብህ። የሚከተል ይከተል፣ የማይከተል አይከተል፣ ግን ትክክለኛ ትምህርቱን ነው ማስተማር ያለብህ እንጂ አሽሙርን በአሽሙር መመለስ የእምነት ሰዎች ስራ መሆን የለበትም። ይሄ የደካማ ሰዎች ስራ ነው። የኔ ሃይማኖት ፐርፌክት ነው። አዎ ፐርፌክት ነው ያንተ ሃይማኖት። የኔም ሃይማኖት እኮ ፐርፌክት ነው። የእናንተና ሃይማኖትም ፐርፌክት ነው። መለኪያችን ምንድን ነው ብለን ካለ እኔ ማነበው መጽሐፍ ሴዶ የሚያነበው መጽሐፍ እና ሌላ ካቶሊክ የሆነ ወንድም የሚያነበው መጽሐፍ ወይም ኦርቶዶክስ የሆነ የሚያነበው መጽሐፍ ይለያያል። ስለዚህ እምነት ፐርፌክትነት ማረጋግጠው ባነበብኩት የህግ መጽሐፍ ነው፣ የቤተ እምነት መጽሐፍ ነው። ቅዱስ ቁርአን የሚያነብ ሰው በቅዱስ ቁርአን ነው የሚተማመነው። መጽሐፍ ቅዱስ የሚያነብ ሰው መጽሐፍ ቅዱስ ነው የሚተማመነው። ቡዲዝም የሆነው የራሱ መጽሐፍ አለ። ስለዚህ እኛ የእነሱን መጽሐፍ ስለማናነብ ቡዲዝም ልክ አይደለም፣ ቡዲዝም ፐርፌክት አይደለም ማለት አንችልም። እኛ አላነበብንም የእነሱ መጽሐፍ። ስታነብም ደግሞ አምነህ የምታነበውና ዝም ብለህ የምታነበው አንድ አይደለም። ስለዚህ እኔ አንተን እንደዚህ ባልኩ ቀን በሚቀጥለው ቀን ደግሞ አንተ እንደዛ ትለኛለህ። ስፖርት ለመግባባት ነው መሆን ያለበት። እምነትን ማንም አይከለክልም፣ የራስህ ነው የምትኖርበት ነው። ከቤተሰቦች የወሰድከው ወይም ደግሞ አምነህ የተቀበልከው እምነት ነው። ለእምነት አስፈላጊ በሆነ ነገር ሁሉ ትክክል ይችላለህ፣ ግን ጸብ አጫሪ መሆን የለብህም በእምነት ምክንያት። ምክንያቱም እምነት የሁሉም ሰው በዓለም ላይ በጣም ብዙ ሺህ እምነት ነው ያለው። ሁሉም ሰው በእምነቱ በራሱ ትክክል ነው ያለው ይኖራል። አንተም በራስ ትክክል ያልከውን ነው መኖር ያለብህ እንጂ ስፖርት ውስጥ አስገብተው አሁን ለምሳሌ በአጋጣሚ ሆኖ የአንድ ሃይማኖት እና የሌላ ሃይማኖት እነዚህ በአጋጣሚ ሁለቱ ሙስሊሞች ይመስሉኛል፣ ግን የሆነ ሙስሊም ደግሞ አላለ እንትንና እንትን የሚባል ሙስሊም ቢሆኑ ግጭት ሊፈጠር ነው ማለት ነው። ከዛ አንዱ ክርስቲያን አንዱ ሙስሊም ቢሆን እንደዚህ ፕሮቮክ ካረግንና አንዳንድ ቃላቶች ከወረወርን ይሄኛው በዚህ በሃይማኖቱ ምክንያት ይህን ይደግፋል፣ ይሄኛው በሃይማኖቱ ምክንያት ይህን ይደግፋል ማለት ነው። በዛ መሀል የሚፈጠሩ ችግሮችስ ማን ነው የሚፈታቸው? ከጀርባችን የተደበቁ ሰዎች ሊኖሩ ይችላሉ። የተገለጠ ስራ የሌላቸው ሰዎች፣ በሀቅ ወይም ደግሞ በእውነት በህግ የማይሰሩ ሰዎች ሁሌ እንደተደበቁ ነው። ተደብቆ የሆነ ሰውን እሳት ውስጥ ይከታሉ። እሱን እሳት ሲፈጀው እነሱ ዳር ይቆማል። እንጀራ ግን በደንብ ይበላሉ። ለዛ እንጀራ ለመብላት ሌላ ሰው ደግሞ እነሱን የገዛቸው ይኖራል። ስለዚህ ስፖርቱ የምታወዳድሩ ሰዎች መሆናቸው የመንግስት ሰዎች በትክክል ስፖርት ነው ወይ ብላችሁ ማጣራት አለባቸው። ስፖርት ካልሆነ ችግር ነው። እዚች ሀገር ውስጥ ሌላ ችግር መፍጠር ያለው ችግር እንኳን ሳንፈታ ሌላ ችግር አጨምሩ። ተወዳደሩ፣ የስልጣኔ ምልክት ነው። ተደባደቡ፣ ብቃት ያለው ሰው ያሸንፍ፣ ያ ሌላ ጉዳይ ነው። ቃላት ተጠንቀቁ። የምርጫ ውድድር አይደለም። ስፖርት ተደባድበ ምናምን የምታሸንፍበት ነገር ስለሆነ ብዙ ወሬ አያስፈልገውም። ምርጫ ነው። ድልድይ ሳይኖር ድልድይ እሰራለሁ የምትለው፣ ወንዝ ሳይኖር ድልድይ እሰራለሁ የምትለው፣ መብራት አስገባለሁ እንትን አስገባለሁ፣ በቀን 10 ጊዜ ትበላላችሁ የሚለው ፖለቲካ ሲሆን ነው። ስፖርት ግን በውጤት የሚታይ ነገር ነው። በውጤት የሚታይ ነገር ብዙ ወሬ አያስፈልገውም። ስ ለማድመቅ ምናምን ልትገፋፋ ትችላለህ። ቃላት ግን አትወርውር። አንተ በወረወርከው ቃላት ሌሎች ሰዎች መቁሰል የለባቸው። እኔ እንዲህ ነው የገባኝ። እኔ እንዲህ የገባኝ ምናልባት ከሚገባኝ በላይ ሰግቼ ሊሆን ይችላል አገሬ ላይ ችግር እንዳይፈጠር ብዬ። ግን ያየሁት ምልክት ደስ አላለኝም። የሆኑ ከዚህ ጀርባ የተደበቁ ሰዎች ይኖራሉ ብዬ አስባለሁ።
እኔ ስለ አዘጋጆች አይደለም እያወራ ያለሁት፣ ስለ ተወዳዳሪዎችም አይደለም እያወራ ያለሁት። የሆኑ ሰዎች ግን በዚህ ጉዳይ የሆነ ነገር ማሳካት የፈለጉ ካሉ የእነሱ ሀሳብና የስፖርቱ ሀሳብ የተለያየ ስለሆነ እነሱ ተው ሊባሉ ይገባል። አሁን እቺ የተናገርኳትን ነገር ሴቭ አድርጓትና ሌላ ጊዜ ደግሞ እናንተ ታወራላችሁ በተራችሁ። እኔ ችግሩ ከመፈጠሩ በፊት ይፈታ ነው፣ ችግር አይፈጠር ነው። ችግር ከተፈጠረ በኋላ ውድመት አለ። ውድመት ከተፈጠረ በኋላ መቆሳሰል ከተፈጠረ በኋላ በቀል ምናምን እንዲፈጠር አይደለም። እኔ በጊዜ አንድ ነገር የምናደርግበትን ፐርፐዝ መመርመር አለብን፣ ማወቅ አለብን። አይ እናንተ አልገባችሁም አይደለም፣ ተውት፣ ሴቭ አድርጉትና ተውትና ከተወሰነ ጊዜ በኋላ እኔ ውሸታም ትሉኛላችሁ። ያየሁት ነገር ነው እኔ ያወራሁት። ምናልባት ስጋቴን አጋንኘው ሊሆን ይችላል፣ ግን በሀገር ላይ ችግር እንዳይፈጠር ከመፈለግ ነው። ስላዳመጣችሁ ያመሰግናል።